ሴቶች ረዘም ብላችሁ ለመታየት ከፈለጋችሁ እነዚህ 5 የአለባበስ ጥበቦች ተግብሯቸው። የመጀመሪያው ሞኖክሮማቲክ የሆኑ ልብሶችን ማዘውተር። ይህ ማለት ምን ማለት ነው? ከላይ እስከ ታች ድረስ ተመሳሳይ ከለር ያላቸውን ልብሶች መልበስ። ለምሳሌ ብላክ በብላክ ሊሆን ይችላል፣ ወይም ደግሞ ዋይት በዋይት ሊሆን ይችላል። ሁለተኛው ደግሞ ረዘም ያለ ጂንስ ሱሪ በልካችሁ የተገዛ ለብሱትና ከለበሳችሁት በኋላ ከላይ ደግሞ ሸሚዝ ወይም ደግሞ ቲሸርት ከለበሳችሁ ያንን የለበሳችሁትን ከላይ ተክ ስታደርጉት ከወገብ በታች ረጅም ስለምትመስሉ ከላይ እስከታች ረጅም ትመስላላችሁ። ሶስተኛው ቲፕ የሚሆነው ደግሞ ምንድነው? ረጅም የሚያደርጋችሁን ጫማ ማድረግ፣ ከዛ መሃል ሂል ጫማ ወይም ደግሞ ረዘም ያለ ሶል ያላቸውን ቡትሶች ማድረግ። አራተኛው ደግሞ የአለባበስ ጥበብ የሚሆነው ምንድነው? ብዙ ጊዜ የምትለብሷቸው ልብሶች በልካችሁ እንዲሰፉ ማድረግ፣ ወይም ደግሞ ከገዛችሁ በልካችሁ የሚሆነውን መግዛት። ከስር ቀሚስ ወይ ጂንስ ሱሪ ሊሆን ይችላል፣ ከላይ ደግሞ ሸሚዝ፣ ብሌዘር፣ ጃኬት ኤኒቲንግ ሊሆን ይችላል። ብቻ በልካችሁ ይሁን ማለት ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ፎሎ